አንድ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ወደ 25000 ብር በቂ ነው። በወር 25000 ብር ኢንከም ካለው ስትመጪ በዚህ ምጪ። ይሄን ጥያቄ ከመለስሽ 500 ትወስጃለሽ። ካልመለስሽ 100 ብር ያስማማናል። ቶቶቶ 100 ብር ይቅር ካልመለስኩኝ 100 ብር ፕላስ 100 ብር ይጨምራል። ስትረች ፖር ያመጣው አይደለም ስትረች ያመጣው ወዳውና ነው። ሰላም ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ወይ? ጤና ሳምንቱ እንዴት አለፈ? ቆንጆ ነበር። ዛሬም እንግዲህ በአዳዲስና ቆንጆ በሆኑ ቪዲዮዎች ተመልሼ መጥቻለሁ። ቪዲዮዬን እንግዲህ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ተከተሉኝ። ወደ ቪዲዮ አረ ሉክ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ቢያንስ ከ100 በላይ መስራት አለበት። ከ100,000 በላይ ታባት ጎበዝ ፌር ነው እሱ። ጅማሬ ነው እሱ። ኦኬ ላይክ እያደገመ ይኮና ኦኬ እንደ ጀማሪ በ100,000 ቤስ ፔይ ከዛ ቀጥሎ እየጨመረ የሆነ ፊቸር ያለው ነገር። አንድ ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር ሜክ ማድረግ አለበት ብለሽ ታስቢያለሽ? ወደ 25000 ብር በቂ ነው። በወር 25000 ብር ኢንከም ካለው ጥሩ ነው። በጣም ጥሩ ነው። How much does a man have to make a month to be with you? 100,000. 100,000 birr? Yes, per, but minimum. Minimum? Yes. How much would you like for him to have? Not minimum, but like, what's your ideal point? If we have around 1,000 USD is good. 1,000 USD? Yes. አክሰንቱ ከበድ ይላል። አንድ ወንድ ካንቺ ጋር ለመሆን በወርስ ምን ያክል ብር መስራት አለበት? ይስራ በደንብ። I don't know. Excuse me? How much? እሺ መኪና ይኑሮ። እሺ እኔ እንጃ ነው። የሆነ ብር ንገሪኝ። የሆነ ብር ይሄን ያክል ብር ይኖረን ኮምፎርታብሊ አብረን መሆን ተጋባን። አሁን ከሆነ እሺ 50 60,000 ብር እኔ 60,000 ብር። አንቺ በወር ምን ያክል ብር ትሰሪያለሽ? ጥሩ ሰራለሁ እኮ ምን ያክል? ይሄ ነገር ቤተሰብ አይሆን። እሺ እንደ ሁኔታው ነው ይቀያየራል። ግን ደግሞ ተማሪ ነኝ። በጣም የወንዶች መከራ እየበዛ ነው። ሌቭሉ እየጨመረ ነው። የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። ገንዘብ ሲሰጥ እንዴ አይወርደውም? እንዴት አለ? አሃ ለዛኛው ነው የሚያቀብለው። ሲሰጠው ይመቻ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ያም ብዙ ሰው ይቀረዋል። አየካ ማይችለው የትሮፈው ይችላል። ያው አሪፍ ቢዝነስ አይዲያ ነው። አሪፍ ነው። ጀራውን ተጫውታበታለች። የኔ እናት የኔ ቆንጆ የእናትየዋን ዝም ማለት በጣም አርንቅ ያለው እውነት። ልጅቷ ደግሞ ስታሳዝን የኔ ቆንጆ እየሰለላችሁ ሄይ ስሚ ቺጓ ስሚ ምንድነው? ስትመጪ በዚህ ምጪ። ስመጪ በዚህ ምጪ። ይሄን ጥያቄ ከመለስሽ 500 ትወስጃለሽ። ካልመለስሽ 100 ብር ያስማማናል። ቶቶቶ 100 ብር ይቅር ካልመለስኩኝ 100 ብር ፕላስ 100 ብር ይጨምራል። ማርያም ማይ ጋድ ማርያም ሰኛለሽ 100 ብር። እሺ ሲቄ ባንክ አካውንት አለኝ አለኝ አማራ ልማት ባንክ። እናንተ
ምንድነው እኮ አለኝ ሁሉ የአባትህ ልጅ ነው ግን ወንድምህ አይደለም እሺ ማን ነው የአባትህ ልጅ ነው የመድኃኒዓለም ልጅ ነው እና ቦይፍሬንዴ ከተጨቃጨቅን አንድ ሳምንት ሆኖናል እና እሱን በማስመልከት ሰለብሬት ማድረግም ስለፈለኩኝ ለኔና ለቦይፍሬንዴ ኬክ አሰርቻለሁ ማለት ነው ታዳ ስለዚህ አብረን እንቀምሳታለን ማለት ነው ወይኔ አለቀልክ ከምረን አለቀልክ ማለት እስከማጎርስ እንኳን መጠበቃቀቶ ነው ከርሳ ምንና ታጎርሰኝም እንዴ ጀመረሽ ደግሞ ምንድነው ጀመረኝ እንደውም ልንገር ካንተ ነገር ማለት ነው የኔና አንተ ነገር ማውጣት አለበት እንለያይ እንዴ ብሬክ አፕ እና እሺ ይቅርታ ወይ እኔ ይቅርታ ብለኝ አንድ ቀን እንኳን አንተ እኔ መቅኒ ትመቸኛለሽ በቃ ትመቸኛለሽ ደቂቃ ሳይፈጅ ጭቅጭቅ ተጀመረ እሺ ከማጋኔ አንድ ሳምንት ያለ ስልክሽ ብትቆይ ይሻላል ወይስ አንድ ሳምንት ያለ ሻወር ብትቆይ ይሻላል አንድ ሳምንት ያለ ስልክ እርግጠኛ ነሽ አዎ ያለ ስልክ ከባድ ነው እናቴ ትሙት ያለ ሻወር ካለ ስልክሽ ለአንድ ሳምንት ብትኖር ይሻልሻል ወይስ ካለ ሻወር ለአንድ ሳምንት ካለ ስልክ እርግጠኛ ነሽ ኦፍ ኮርስ ካለ ሻወር ካለ ስልክ አይሆንማ አይከብድም ይከብዳል ግን አላ ካለ ሻወር ይሻላል ካለ ስልክ ይከብዳል ስልክ ብዙ ነገር ስለምሰራ ማለት ነው አይ ያለ ስልክ ኖ ስልኬን መልቀቅ ያልፈልግ እዛ ካለ ሻወር Nah, 1 week without my phone. 1 week no shower, bro. Can't do that. አንድ ሳምንት ያለ ሻወር ብትቆይ ይሻላል ወይስ አንድ ሳምንት ያለ ስልካችሁ ያለ ስልክ እሺ እኔ ይሄን ጥያቄ ብትጠየቅ ካለ ስልክ ከባድ ነው ለኔ እውነቷን ነው ካለ ስልክ ከባድ ነው ያው ካለ ሻወርም ቢከብድም ግን ይሻለኛል እኔ ስትሬት ፎር ያመጣው ልጅ አይደለም ስትሬት ፎር ያመጣው ጓደኛዬ ነው እኔ ስትሬት ፎር ያመጣው ልጅ አይደለም ስትሬት ፎር ያመጣው ጓደኛዬ ነው እኔ ስትሬት ፎር ያመጣው አይደለም ስትሬት ፎር ያመጣው ጓደኛዬ ነው say that again ነው እኔ ስትሬት ፎር ያመጣው አይደለም ስትሬት ፎር ያመጣው ጓደኛዬ ነው what embarrassing ስትሬት ፎር ያመጣው አይደለም ስትሬት ፎር ያመጣው ጓደኛዬ ነው እኔ አዝናለሁ ይሄ ቪዲዮ ላይ እንዳትራ እኔማ ተቃጠልኩ እንኳን እግዚአብሔር አተረፋችሁ በጣም ከባድ ነው በስመአብ ወልደ መንፈስ ቅዱስ ሰላም እንደምን አላችሁ ይህ ሰሚት አደባባይ ፔፕሲው ጋር ባለ ኔክሳ ካፌያችን ላይ የተደረገ ዝርፊያ ነው ይሄው በሩን እንዴት እንደምታዩት ይሄው እንዴት እንደሚገነጥሉት እያያችሁ ነው በጣም ይሄ አንደኛው ሌባ ነው ይሄው ይሄ መጀመሪያ ጊዜ ጥር 15 የተደረገ ዝርፊያ ነው የቡና መፍጫ ማሽናችን ነው ይሄ በዚህኛው ዙር የተወሰደው በሁለተኛው ጊዜ የተመለሱ ጊዜ ደግሞ ትልቁ የቡናና የሻይ የማኪያቶ መስሪያ ማሽን በጣም ውድ ማለት ያው ዋጋውን ምናልባት ልታውቁት ትችላላችሁ ያው ብራንድና ሀገር ተመርጦ ነው ካፌ ደግሞ ስራ ሲጀመር እንትን የሚባለው ይሄ ደግሞ ዋንኛውና ወሳኙ ሌባ ነው ምክንያቱም ይሄ የመጀመሪያው ጊዜ መጣ ጊዜ ይሄው ሽጉጥ ይዟል እጁ ላይ እቺኑ ልብስ እንደለበሰ በሁለተኛው ጊዜ አሁን ከወርከ ምናምን በፊት ካፌው ድጋሚ ሲዘረፍ ይሄው እዚህ ጋር እንደምታዩት ይሄ ድጋሚ የተመለሱ ጊዜ ነው ጥበቃዎች አሉ ነገር ግን መሳሪያ ይዘው ይሄው መሳሪያ ያለው እና መሳሪያ ይዘው ጥበቃዎቹን በማስፈራራት ነው ዝርፊያውን የሚፈጽሙትና ፖሊስም ያው አመልክተን ብዙ ነገር ጠብቀን ነበር ይሄን ሁሉ ጊዜ ምንም አይነት መፍትሄ ልናገኝ አልቻልንም ስለዚህ እባካችሁ እዚህ ሚዲያ ላይ ይዘን መውጣት ግድ ስለሆነብን ነው አሁንም ለሶስተኛ ጊዜ ሙከራ እየተደረገ ስለሆነ በቀደም ሰኔ 16 ከሌሊቱ 9 ሰዓት ላይ በቦታው መተው ነበር መኪና ይዘው ድጋሚ ዘረፋ ለመፈጸም ጥበቃዎቹ ሲቀሳቀሱ እርስ በርስ ተረኛ የነበረው እየጠበቀ የነበረው ሰው ሌሎች የተኙትን ሲቀሰቅሳቸው ነው ሮጠው ያመለጡትና እባካችሁ እዚህ ሚዲያ ላይ ያው
የተለያየ አካባቢ ስለሆነ የምንኖረው በአካባቢያችሁ ላይ የምታቋቸው ሰዎች ወረታውን እንከፍላለን አድራሻችንን እናስቀምጣለን እባካችሁ ተባበሩን ምክንያቱም በቃ መስራት አልቻልንም ለመስራት ነበር ይሄን ካፌ የተከፈተው ግን አሁን ላይ ተስፋ አስቆራጭ ደረጃ ላይ እየደረሰ ስለሆነ እባካችሁ ተባበሩን ለሚደረግልን ቀና ትብብር ያሉበትን ለሚጠቁመን ወረታውን የምንከፍል ነው የሚሆነው እባካችሁ ስለ እግዚአብሔር ብላችሁ እኛንም አግዙን ግዴታ ስለሆነብን ነው እዚህ ላይ ዘን መውጣት ያስፈልገን ሚዲያ ላይ ዘን መውጣት ያስፈልገን ያው እዚህ ጋር ማሽኑን እንዴት እንደተሸከመው ይዩት ለሶስት ለሁለት የማይያዝ ማሽን ለብቻው ነው የተሸከመውና ሶኬቱን እንዴት እንደሚገነጥሉት የበቅድሙን አይታችኋል የመፍጫ ማሽኑን እንዴት እንደገነጠለው ያው ብር እየፈለገ ነው እዚህ መሳቢያ ማሽኑ አረ ወገን ራሳችን እየጠበቅን በጣም ሌባ ከፍቷል ሆነ የሆነኮ የሚያስተካክሉ ነው የሚመስሉት እኮ በቃ ረጋ ብለው ነው እየዘረፉ ያሉት ከባድ ነው ክሬም ነገር ነው ይተዘቀው ማርያም የፊት ክሬም ነገር የፊት ነው እንዴ ምግብ ግን አይደለም የፊት ተቀበው አይስክሪሙን አስከዳን በእውነት ማርያም እንዴ የምንድን ነው ማርያም እኮ እንደ ካካዋ ምናምን ይመስለኝ ግን አረ ካካዋ ቤተም እንዴ ሲያስተዋውቁ ታላየው እንዴት ትተሩ አረ ያዘኝ እንዳለ እንዴ ወይኔ ተቀባ አቦ ነገር ነው ሊት ነገር ነው ወይኔ ፊት ይደበለ እንደዚህ ፊቱ ይታያችኋል ይሁላ የባስ ትኬት ይሄ ቀን አልፎ መኪና እንደምገዛ እርግጠኛ ስለነበርኩኝ እያንዳንዱ ቀን የምጠቀማቸውን የባስ ትኬቶች አስቀምጥ ነበር እግዚአብሔርን እዚህ ድረስ ነበር እማምነው እግዚአብሔርም አላሳፈረኝም ይሄው ይሄ ቀን ደረሰ ማለት ነው አያችሁ እግዚአብሔርን እመኑት እሱም ያደርግላችኋል ይሄንን ስላችሁ ደግሞ ዝም ብሎ ባዶ እምነት አይደለም እሺ ስሩ ልፉ ሰርቼ ለፍቼ ነው እዚህ ጋር የደረስኩት ምን ያልሰራውት ስራ አለ ምን ያልነካውት ሙያ አለ ለፍቼ ነው እዚህ ጋር የደረስኩት እዛ ላይ ግን እግዚአብሔር ተጨምሮበት ነው ለማለት ፈልጌ ነው በባዶ ዝም ብሎ እግዚአብሔር አይሰራም ገባችሁ ስለዚህ ስታምኑ ገገማ አማኙኑ ፋራ አማኙኑ ከዛ በተረፈ ወዳችኋለሁ አካውንቴን ሪፖስት ኮፒ ሊንክ አድርጉልኝ ቪዲዮ እየለቀቁ ስላልሆነ ትንሽ እየወረደብኝ ነው ወዳችኋለሁ ጨርሻለሁ አንበስ ስማማ 100 ቢሊዮን ቢሰጥ መጀመሪያ መታረቀ ለኒዳል በጧት ወንዳ 100 ቢሊዮን ቢሰጥ አይሆንም ማለት ምንድነው ራሳችንን የምንሸውድ ትምርት የተማርኩት ትምርት ካቆምኩ በኋላ ነው ህይወት ነች አስተማረችው እንጂ ትምርት ቤት አይደለም ማለት ነው የአባት አባት ለአባት ምኑ ነው የአባት አባት ለአባት ምኑ ነው አክስት ኧረ ካንተ ጋር ስም ማን ለነስም ያንተ ስም የነስም ለንታሞ ነው አዎ እሺ አራት ጥያቄዎች ጠይቃለሁ ትመልስልኛለህ እሺ የአባት አባት ለአባት ምኑ ነው የአባት አባት ለአባት ምኑ ነው አክስት ነው እሺ ኢንተርኔት በአማርኛ ምን ይባላል ኢንተርኔት በአማርኛ መጋባት ነው እሺ አሳ ስንት እግር አለው አሳ ስንት እግር አለው ሁለት የቱ ጋር ነው ያለው የቱ አካሉ ጋር ይመስላል በዛ ጎን ላይ ጎን ላይ ለመጀመሪያ ጊዜ አምፖልን የሰራው ግለሰብ ስም ማን ይባላል የመጀመሪያ አምፖል የሰራው ቶኪቻ ነው በቃ ለሱ ልክ ነው ጋር የምትገኘው ልጅ ሄጂ ስልክ ቁጥሯን እቀበላታለሁ በርጠቢው ሳትቀበላትም ብሎኝ ነው አቅሜን አሳያለሁ መቼም ነው የማታረገው ተመልከቱ ችሎታዬን ተመልከቱ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል መሃል ላይ ተንጠልጥላችሁ ቅሩ እንደዚህ አይነት አካራዎች አሁን ደግሞ መንግስት እንትን አወጣ ቤቴ ሊኖርበት ነውና ሊቀቁ ማለት ፋሽን አረጋች በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር የሰው ህይወት ላይ ቁማር አትጫወቱም ነበር
አሁን ልኑርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው ማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘርማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፋት ትስሩና አድቡ። እግዚአብሔር ልብ ይስጣችሁ። ያው በዛውም ልክ በጣም ጥሩ እናት አባት የሆኑ አከራዮች አሉ። ያው እነሱም እንዳለ ሆነው ነው ይሄ አስተያየት እና መቼም ተመችቷችሁ ነው እስከዚህ ቪዲዮን ያያችሁት። ስለዚህ ሰብስክራይብ ያደርጋችሁ። A few moments later ቀላል አይደለም። ነው ዛሬ ከኢትዮጵያዊው ምርጥ ባርበር ባለሙያ ናቲ ጋር ነን። ናቲን 5 ጥያቄዎች ጠይቀዋለሁ። 5ቱን ከመለሰ 1000 ብር ያሸንፈኛል። 4 እና 3 ካሸነፈ 500፣ 2 እና 1 ከመለሰ 100 ብር ያሸንፈናል። ናቲ 5ቱን ነው ማሸንፈው። What did he say? 5ቱን ነው ማሸንፈው። Hey y'all come look at this. ላም 4 ነገር አላት። ሴት ልጅ ደግሞ 2 ነገር ምንድነው? A few moments later ቀላል አይደለም። ነው እግር ነው ናቲ። ያንተ የሆነ ነገር ነው ግን በብዛት የሚጠቀሙበት ሌሎች ሰዎች ናቸው። ምን ነው ናቲ? ምን አይነት ጥያቄ የምትጠይቀው? ስምህ ነው ናቲ። ዊርድ ነው ስምህ ነው ናቲ። ስምህ ነው ብሮ። ሌላ ነገር አታስባ ብሮ። ስምህ ነው። አሁን ይመለሳል። ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ድንጋዩ ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ድንጋዩ ምን ይሆናል? ይቀላል ብዬ አስባለሁ። ይበሰብሳል። በስማማት ይረጥባል ናቲ። ይመለስ 5 መልሳለሁ ብዬ እስካሁን 1 ኪሎ ጠንካራ ብረትና 1 ኪሎ ጥጥ ከምትሸከመው የቱ ይቀላል? ሁለቱም ተመሳሳይ ክብደት ከሆነ አለ 1 ኪሎ ነው ሁለቱም። ስለዚህ ሁለቱም 1 ኪሎ ነው። ስለዚህ የአራተኛ ጥያቄ ተመልሷል። የመጨረሻው ጥያቄ 5ኛው ናቲን ካሸነፈ 1000 ብር ነው የምንሸልመው። ይሄን ጥያቄ ከመለሰ መልሳለሁ ያስባል። ይሄን ጥያቄ ካልመለሰ ደግሞ 100 ብር ብቻ ነው የሚያሸንፈው። ሴቶች ብዙ ጊዜ ሲረዝም ደስ ይላቸዋል፣ ሲያጠር ግን አይመቻቸውም። ምንድነው ናቲ? ጸጉር ነው ናቲ። አላቋርጥ ደም ሰላይ ላይ ይቀየር እንዴ ነበረ ካላልኩኝ ከትናንት ተምሪ ሰው ያወራ ስለኔ መስጊድ ሰጥቶኝ እኔ ስለዚህ 100 ብር ብቻ ናቲ ያሸንፈውናል። ምን አባሽ ብሎ ሲሄድ ሌላኛው ምን ልሁንልሽ ብሎ ይመጣል። አትደውይልኝ ሲልሽ ሌላኛው ስልክሽ ለምን ዝም አለ ብሎ ይመጣል። አልፈልግሽም ብሎ ሲሄድ ሌላኛው እስከዛሬ የት ነበርሽ ብሎ ይመጣል። አንዱ ጊዜ የለኝም ብሎ ሲሄድ ሌላኛው ላንቺ ሁሌም ጊዜ አለኝ ብሎ ይመጣል። አንዱ ዋጋሽን ሳያውቅ ይሄዳል። ሌላኛው አንቺን በማግኘቴ እድለኛ ነኝ ይላል። ሰው ሲወጣ በር አይዘጋም፣ ሌላ እድል ይከፈታል። ብሩክዚት ነኝ። ቸር ቆዩልኝ። እናመሰግናለን። ጥሎሽ ጥሎሽ ግን በቃ ጥሎሽ ጥሎን ሄዷል።
እግዚአብሔርን ነፍስ አይማርም። ዛሬ አራችሁን እንዴት እንደምታወሩ አሳያችኋለሁ። ሰላም እንዴት ናችሁ? አራችሁ በጣም እያስቸገራችሁ ከሆነ ከወዳችሁ አልወጣም እያላችሁ ከሆነ ወይም አሁን ሽንት ቤት ተጠቅማችሁ እየወጣ ያለ ግን አልጨርስም ማለት ብላችሁ ምራሱ እምቢ ካለ የማሳያችሁ ስትሬች እንዳለ የማሳያችሁ የሰውነት አንቀሳቀስ ነው ምንድነው የሚባለው አላቅም በአማርኛ ግን እሱ እንዳለ ያድናችኋል። እውነቱን ለመናገር በህይወቴ 2 ጊዜ ነው የሆነው። ወዮ ሆስፒታል መሄድ ያለብኝ ሁሉ እስከሚመስለኝ ድረስ ጭንቀቱ አይነት አለ። ለዛ ከዛ አይነት ጭንቀት ውስጥ መውጣት ከፈለጋችሁ ሴቭ አድርጉ፣ ካልፈለጋችሁ ምን አገባኝ እኔ ሴቭ አታድርጉ፣ ምንም ግድ አይሰጠኝም። ግን እንደዛ አይነት ነገር ሆኖባችሁ የሚያውቅ ከሆነ የማሳያችሁ ህይወታችሁን ያድናል፣ ከእፍረት ያድናችኋል፣ ከማፈር ያድናችኋል። ለዛ ተከተሉ እና አሳያችሁ። የመጀመሪያው ለማድረግ መሬት ላይ መሆን አለባችሁ። ሌሎችም ቆማችሁ ማድረግ የምትችሉትን አሳያችኋለሁ። ግን የመጀመሪያው መሬት ላይ ሆናችሁ አድርጉት። ፕሪፈራብሊ በየቀኑ ይሄንን ካደረጋችሁ ማለት ሆዳችሁ እንዳያስቸግራችሁ ይረዳል። መጀመሪያ እውነቱን ለመናገር ሆዳችሁ የሚያስቸግራችሁ ምክንያት ማራት የሚከብዳችሁ ምክንያት it's the lack of fiber። ፋይበር የሚባለው ነገር በየቀኑ እየበላችሁ አይደለም፣ የሚበቃ ያህል እየበላችሁ አይደለም። ለወጣቶች ከ30 እስከ 35 ወይም 40 ሚሊግራም መውሰድ አለባችሁ። ግን እየወሰዳችሁ ካልሆነ ጭንቀት ነው። እንጀራ ውስጥም የሚገኝ ነገር ነው ይሄ። ለዛ እንጀራ በደንብ ብሉ ከቻላችሁ። መጀመሪያ መሬት ላይ እንደዚህ ወደ ኋላ ተኙ ወይ ዳገም በሉ። እግራችሁ ፊት ለፊት እንደዚህ ሆኖ የመጀመሪያ እግር አምጡ፣ ጉተቱት ወደ ቸስታችሁን ለማስነካት ሞክሩ። አይነካም ግን ሞክሩ። እንደዚህ ማለት ነው። የመጀመሪያ እንደዚህ ነው። ከቻላችሁ ዊግል አድርጉት፣ እንደዚህ አዙሩት በምትችሉት ያህል ማለት ነው። ከዛ በኋላ ሁለቱንም ወደ ላይ አምጡና እንደዚህ ቸስታችሁን ለመንካት ሞክሩ። ቂጣችሁን መሬት መንካት ሞክሩ፣ ቸስታችሁንም በእግራችሁ መንካት ሞክሩ። ጉልበታችሁ ማለት ነው። ጉልበታችሁን ቸስታችሁን መንካት ሞክሩ። እነዚህን 30 ሰከንድ አውጉ። ሶስቱንም 30 ሰከንድ አውጉ። ቀጣዩ ደግሞ ካት ካው ነው የምንለው። ካት ካው ድመት በሬ ነው። ድመት በሬ ነው የሚባለው። ለምን እንደሚባል አትጠይቁኝ፣ ግን ድመትና በሬን ስለሚመስል ነው መሰለኝ። ግን በጉልበት መጀመሪያ ምግብ የለም አያችሁ። ከዛ እጃችሁን ፊት ለፊት እንደዚህ ነው በቃ። ከዛ ካት ካው ካት እንደዚህ እዩ፣ ወደ ላይ ካው እስከ መጨረሻ ወደ ላይ አንድ ካት ካው ወደ ላይ ሙሉ በሙሉ ማለት ነው። አያችሁ፣ እሱን ደጋግሙት፣ በጣም ነው የሚረዳው። በሚቀጥለው እዚሁ ጋር እንዳላችሁ በጣም ቀላል ነው። እጃችሁ ፊት ለፊት እንዳለ ይቅር። ከዛ እግራችሁን ቀጥ፣ ይሄንንም ቀጥ፣ ከዛ ትኝት፣ ከዛ ግፍት ሙሉ በሙሉ ደረታችሁ እስከሚወጣ ድረስ ገፋ አድርጉት ሙሉ በሙሉ። ያ ገፋ ሆዳችሁ ይሰማችኋል፣ ስትሬች እያደረገ ማለት ነው። ገፍታችሁ ወደ ላይ ያዙት፣ ዋጥ አድርጋችሁ ይለቅላችኋል። በጣም አሪፍ ነው። 35 ሰከንድ እሱን ካጋችሁ ይበቃ። ሱፓይን ስትሬች ይባላል። ሙሉ በሙሉ ወደ ኋላ ይሄው እግራችሁን ይሄንን ታመጡና ቀጥታ እንደዚህ ስትሬች ታጋላችሁ። ይሄ ቀጥ ነው የሚለው ይሄንን ብቻ አያችሁ። እንደዚህ አጋችሁ ያዙት። ከዛ በሌላ በኩልም ሌላኛውን እግራችሁንም አምጥታችሁ አንድ አይነት ነገር ማድረግ ነው። ቀጣዩ የምናደርገው ደግሞ ሁሉንም ነገር የሚጨርስላችሁ ነው። ቫኪዩም እንለዋለን። ትንሽ ግራ የሚያጋባ ነው፣ ግን ሀሳቡ አየር ከውስጣችሁ እንዳለ ታወጡትና ከዛ ሆዳችሁን በቃ ጭምቅ ታጉታላችሁ። አሳያችኋለሁ ግራ እንዳይገባችሁ። ግን በዚህ ሰዓት ላይ በጣም ብዙ ምግብ በልቻለሁ፣ ውሃ ጠጥቻለሁ። ለዛ ሆዴ ተነፍቷል ሲጀመርም። ለዛ ሙሉ በሙሉ መጭመቅ አልችልም። ግን ምግብ ካልበላችሁ በኋላ ይሄ በጣም ድርቀት ነው የሚባለው። ድርቀት ካስቸገራችሁ በጣም ነው የሚረዳው። ድርቀት ለኮንስቲፔሽን ነው ለምንድን ነው እናታችን ያላስታውስኩ። ድርቀት ያው እዩ፣ ሆዴ እንደዚህ ነው። እንደውም ሆዴ ሙሉ ነው። ኖርማል እያለ እንደዚህ ነው የሚመስለው። ከዛ አየር እንዳለ ባፌ ያወጣለሁ።
መጀመሪያ ጉትት ያ አየር እንዳለ ወጥቶ ሆዴን ጭምቅ አጋለሁ የምችለውን ያህል ማለት ነው። ከእንደገና መሬት ላይ ሆናችሁ ከከበዳችሁ ደግሞ በጣም ቀላሉ መንገድ ቀለል የሚለው መንገድ እንደዚህ ነው። ላሳያችሁ የሚለው መንገድ እንደዚህ ቆማችሁ ማለት ነው። እንደዚህ ቆማችሁ ላሳያችሁ። እንደዚህ ቆማችሁ አየር እንዳለ አያችሁ፣ ቆማችሁ ነው የሚቀለው ለሚከብዳችሁ ተኝታችሁ በማድረግ ማለት ነው። ቆማችሁ ግን ሙሉ በሙሉ ቆማችሁ እንደዚህ አይደለም፣ እንደዚህ እንደዛ ማለት ነው። ብዙ አይነት መንገዶች አሉ አራችሁን ለማራት፣ ግን እነዚህ ትናንሾቹ በጣም ይረዷቸዋል፣ ያፈጥኑላቸዋል። እኔ ህይወቴን አድነዋል። ለዛ ሞክሩት። በጣም ነው ብዙ ነገር የሚያወጣችሁ በእኔ አስተሳሰብ። በብዛት ድርቀት ወይም ኮንስቲፔሽን የሚሆነው ምክንያት ፋይበር የሚበቃ ሳይኖራችሁ ሲቀርና የሚበቃ ውሃ አለመጠጣት ነው። ገባችሁ? በደንብ ጠጡ ውሃ በጌታ ስም። እና ደግሞ ቬጅቴብል ፋይበር ቬጅቴብል ውስጥ አለ፣ እንጀራ ውስጥም አለ፣ ከሚገርመው ፓስታ ውስጥ አለ፣ በጣም ብዙ አይነት ነገሮች ውስጥ አለ። ለዛ እነሱን ፈልጋችሁ ብሉ። ቬጅቴብል በደንብ ብሉ። ዳቦ ውስጥም አለ፣ ካርቦሃይድሬትም አለው፣ ግን በጣም ይረዳችኋል። ለዛ በሚቀጥለው ደግሞ አራችሁ ካንሰር ካለባችሁ ከሌለባችሁ እንደሚነግራችሁ ወቁ። እሱን አሳያችኋለሁ። ምን አይነት አር ካንሰር እንዳለባችሁ እንደሚነግራችሁ አሳያችኋለሁ። ያው እንግዲህ ጠቅመናል የምትሉ ያው ቪዲዮውን እዩት። እኔ እዚህ ላይ ምንም ማስተያየት አልሰጥም። ሰብስክራይብ ወርልድ ቴኳንዶ ወይ ለኔ ተተከለ ስማኝማ ቤቢ ከውጪ ስመጣ ተደባድባችሁ ወይ ትንሹን መተውት በቃ ተጣልታችሁ ስጠብቁኝ ማለት ነው እንዴት ነው አክት ማረጋው? መቆጣችሁ አንተ ቤቢ ለምንድን ነው ልጁን እንደዚህ አድማው? እያየሁ ነው እንዴት እንደሚደማ። እስቲ ናልቼ አንተም እኮ አርፈ ቁጭ አልልም አልክ። ምን አድርገው ነው አሁን? ምን አድርገው ነው ልጁን? እራሱ ቢጀምርም እኮ በ6 ዓመት የምትበልጠው ልጅ እኮ ነው። እንዴት ነው እንደዚህ የምታጋጨው? መጀመሪያ እሱ ቢጀምርስ ምን አገባኝ እኔ? መናገራችንን አዎ ድብና አድርጌ እቆጣዋለሁ። ድብና አድርጌ ነው እስከሚያለቅስ ድረስ ቁልፍ እታች ቆልፍበት ነበረ። ለአንድ ደቂቃም ቢሆንም እቆልፈው ነበረ። እሺ በ6 ዓመት የምትበልጠው ልጅ ነው። እሺ ናልጂ ኮፒ ምን ያህል ልጆች የቤተሰባቸውን ሁኔታ እንደሚከታተሉና በቃ በጣም ነው የሚከታተሉት። የሚያውቁት በቃ የቤተሰቦቻቸውን ባህሪ ያውቃሉ። እውነት ብዙ ቪዲዮዎች ፖስታለች እንደዚህ ልጆቿ በቃ የሷን ቁርጥ እሷን እና የምናረገውን ነገር መጠንቀቅ አለብን ነው። በዛው መጠንቀቅ እንዳለብን እንደ ትምህርት ነው። ምክንያቱም በጣም ነው የሚያዩንም የሚያዳምጡንም። የሆነ የኢትዮጵያ ሰሪ ናት እንግዲህ አበሻ ሰራተኛ ነው ችግር ጠኒ ምናምን ቤታቸው ያለ ነው። በቃ አትጠሩ ሰራተኛ አትጠሩ አጥም ከሌላቸው አሁን መላካለና ላይክ ደብረር ብሏት ነው የምታወራው። ምን እንደበረራት ልንገራችሁ። ቲክቶክ ላይ የአሰሪና ሰራተኛ ጦርነት እንደቀጠለ ነው። ሁለት 1500 ሰው በተቀመጠበት በሰራተኛ ጉዳይ ወሬ የተነሳና እንዴት አርገሽ ነው ማኔጅ የምታርጊው የሚለውን እያወራው ነበር። ሰራተኛ ቀጥሮ የሚያውቅ ሰው ያው ብዙ ያወራል። እኔ ግን ላንቺ የምልሽ እዚህ ጋር የምታያት የምመዘግባት ወረቀት ከወር እስከ ወር የገዛቸው እቃዎች መቼ እንደሚያልቁና ምን ያህል እንደሚያስጠቅሙኝ አውቃለሁ። ይሄ 5 ሊትር አጃክስ የእቃ ማጠቢያ 3 ወር ሊሞላው። ይሄ ማለት እቃው ሳይጠራ ሳይታጠብ ሳይሆን በአግባቡ ስለተጠቀምነው ነው። 5 ሊትር ዘይት ደግሞ 1 ወር ከ5 ቀን እንበለዋለን። እንደምታውቁት ይሄ ዘይት አብዝተን ከተጠቀምነው ለጤና ይጎዳል። ስለዚህ በአግባቡ ነው የምንጠቀመው። 10 ሊትር በረኪና
4ኛ ወሩን ጨርሶ ወደ 5ኛ ወር ነው ሄደው። ይሄ ደግሞ ከላርጎ ማምረቻ 10 ሊትር ገዝቼ ሽንት ቤት የሚታጠብበት ነው። እንደ ልባቸው ነው የሚንቦራጨቁበት። ሪያል ወይም ኦሞ 3 ኪሎ ተኩል ደግሞ እኛ ቤት ልብስ በጣም ስለሚቆሽሽ ልጆች ስላሉ 1 ወር እንጠቀማለን። እነዚህ የምታያቸው ማጽጃዎች 2 ወር ከ15 ቀን እንጠቀምበታለን። በአግባቡ ስለሆነ የመስታወት ማጽጃ ግማሽ ድረስ አካፍለውና ውሃ ጨምሬበት በደንብ አድርገን ለ2 ወር እንጠቀማለን። በረኪና መቀነሻ አለ። መንገብገብ ወይም ሰቆጥቋጣ መሆን ሳይሆን እያንዳንዱ የምንገዛውን እቃ በአግባቡ መጠቀም ስላለብን ነው። አረቦች ለምትዩ እኔ ቆንጂት ሀበሻ ነኝ እንጂ አረብ መሆን አልችልም። እንደ አረብም ብር መጣያና ሞልቶ የተረፈኝ ሰው አይደለሁም። አቅም ኖሮኝ ሰራተኛ ከቀጠርኩ ደግሞ ቤት ውስጥ የምገዛውን አስቤዛ በአግባቡ እንዲጠቀሙ እፈልጋለሁ። በጣም ያሳሰበሽ ኑቴላና ቢስኮፍ ክሬም ያልኩት ይሄ ነው። ለልጆቻችን ብለን ብዙ ብር አውጥተን የምንገዛውና ቀይ መስመር የሆነ ነገር መንካት የለባቸውም። ልጅነትም አታላቸው ከበሉት ከጠጡት እውነቱን ነገር መናገር ነው። አንድ ቤት ውስጥ እየኖሩ መወሻሸት አያስፈልግም እና 6000 እና 5000 እየከፈልን በዚህ ኑሮ ደግሞ ሌላ ውድመት አንፈልግ። ይሄ ድምጽ የኔ ብቻ ሳይሆን የብዙ ቀጣሪዎች ድምጽ ነው። ለአሰሪም ለሰራተኛም የሚሻለው እየተሳሰብን እየተጋገዝን ብንኖር ነው። እናንተስ በሰራተኛ በኩል የሚሰማችሁን ኮሜንት ሴክሽን ላይ በቀናነት ሳትሳደ